አባቶች ቀሳውስት የተወደዳችሁ በዚያው ደምረት የቅዱስን ገብርኤልን በዓል ለማክበር የተሰበሰባችሁ ምዕመናንና ምዕመናት በእግዚአብሔር ስም እንደምን አደራችሁ? አይሰማም። እንደምን አደራችሁ? እንደምን ቆያችሁ? እንግዲህ እግዚአብሔር አምላክ ከኛ የሚፈልገው አንድ ነገር ነው። ምንድነው? ምስጋና ነው። እግዚአብሔር ይመስገን ማለት ይሄ ለሱ ምስጋና ነው። እኛ ግን ከሱ ሁሉን ነገር የምንፈልግ ከኛ አንድ ነገር ይፈልጋል። ከሱ ግን የምንፈልገው ነገር ብዙ ነው እና ይሄን ማወቅ አለብን። ይመናል ያለ እግዚአብሔር ፈቃድ ውሎ መግባት፣ ተኝቶ መነሳት፣ ሰርቶ መጨረስ አይቻልም። ሁላችን ፍታዬ የሥራ ብንሲ የተስፈጠን ያለ እግዚአብሔር አጋዥነት እንኳን መንፈሳዊ ሥራ ይቅርና ሥጋዊ ሥራም ቢሆን ማንኛውም ነገር ረድኤተ እግዚአብሔር ያልታከለበት ነገር ተፈጻሚ ሊሆን አይችልም እና ይህንን አውቀን ዛሬ እንግዲህ ወደዚህ በመጣንበት ሰዓት አሁን አገልግሎቱ ሲገለገል አድሯል። ሥራ ቅዳሴው አልቋል። ታቦታቱ ደግሞ ከማረፊያ ቦታቸው ደርሰው መጥተዋል። አሁን የመጨረሻው ማጠቃለያው ስብከተ ወንጌል ነው። አሁን ድምፅ እሰማለሁ። ምንድን ነው እንግዲህ ለማን ነው የሚነገረው? በዚያ እኩል ያሉት ሕፃናቶች የሰጧቸው አሁን ጊዜ የተወሰነ ደቂቃ ቤተ ክርስቲያን ለምን መጣችሁ? ለምንድን አደረገ? ልጆቻቸውን በስልክ ሊማሩ አይደለም የመጡ በዚህ ሰዓት እንደ ቅዳሴ ሰዓት ማለት ነው። በስብከተ ወንጌል ማንኛውም ሰው ታጠገቡ ድምፅ ማሰማት የለበትም። ያማ ከሆነ እንግዲህ ለማን እናገራለን? ባይሆን እንኳን አንድ ቃል ይኖር ራሱ በጣም ያለው እንግዲህ ዘሞት መሰኛ ለስማ ጀሮ ያለው የስማ ያለ መድኃኒታችን ኢየሱስ ክርስቶስ ያስተምር። እንግዲህ ጀሮ የሌለው ሰው አለ ሲፈጠር? እንግዲህ የአምስት ገበያ ሰው እየተከተሉ ሲያስተምር ከዚያ ሁሉ መሃል ጀሮ ያለው የስማ ብሎ ያለ ጀሮ የሌለ ሰው ከዚያ መሃል አይቶ አይደለም ማለት ምንድን ነው? አስተዋይ አይምሮ፣ አስተዋይ ልቦና፣ አዝነ ልቦና ያለው ሰው ማለት ነው። እና ቤተክርስቲያን ስንመጣ ሌላ ሥጋዊ ሐሳብ ወይም ሌላ ነገር ማሰብ የለብንም። በተቻለ መጠን እግዚአብሔር ጋር ያለን አይምሮ አንዷን ቃል ሰምተን መሄድ አለብን። እና አሁን አላበዛም። ወደ ዕለቱ ትምህርት እንግዲህ ስገባ የትምህርታችን ርዕስ መነሻ የሚሆነው ዛሬ በዓላቱ ተደራራቢ ናቸው። ብርሃንም አለ የዕለቱ እሑድ፣ እንደገና ደግሞ ቅዱስ ገብርኤል ደግሞ በዛሬው ዕለት የሚከበር ሁለት ነው ታሪኩ። አንድ እናታችን እመቤታችን ቅድስት ድንግል ማርያምን ያበሰረበት እግዚአብሔርን ትወልጃለሽ ኢየሱስ ክርስቶስ ወትሰምዮስ ብሎ የተሰራው ነገር ማለት ነው። መልአከ ብስራት የምስራች ነጋሪው፣ አዎ ደስታ አብሳሪው ማን ነው? ቅዱስ ገብርኤል ነው። መርዶ አብሳሪ ሰው ይወደዳል? ከደስታ አብሳሪና ከመርዶ አብሳሪ ማን ይወደዳል? ደስታ ይዞ የሚመጣ አይደለም? አዎ ደስታ ይዞ የመጣ በፊቱ ይታወቃል። እንከን ደስታ ግጥ ይበርደል የውስጥ ልቦና ደስ በተሰኘ ጊዜ ገጽታችን ላይ ደግሞ እንደዚያው ብሩህ ልቦና ይታይ ይችላል። ቅዱስ ገብርኤልም ማለት መልአከ ሐዲስ የአዲስ ኪዳን መልአክ ተብሎ ሲባል ምንድን ነው? መላእክት በተፈጠሩበት ጊዜ ሳይፈጠር ቀርቶ አሁን የመጣ ማለት አይደለም። የመጻሕፍት እንግዲህ ቅዱስ ገብርኤልና ቅዱስ ሚካኤል ቅሉ የማይለያዩ ቢሆኑ የብሉይ ኪዳን መጻሕፍት ቅዱስ ሚካኤል ሰጥተው የአዲስ ኪዳንን ደግሞ ለቅዱስ ገብርኤል እየሰጡ ይተረጉማሉ አባቶቻችን እንጂ በሁሉም አሉ። በቃ ያለ እና እንግዲህ በዛሬው ዕለት ወደ ዕለቱ ስንገባ የዚህኛው እመቤታችን ያሰረበትን ቅዱስ ገብርኤል ማለት እንግዲህ ወልደ እግዚአብሔር
ገብር ሆነ እግዚእ ሆነ ገብረ ተብሎ በሁለት ቃል የተሰጠ ስም የተሰማነው በገብርኤል ነው። በእሱ መስራት እሱ ባመጣው ደስታ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 5500 ዘመን በመንፈቀ ደዌ ወድቆ በእግረ አጋንንት ተጠቅጥቆ የነበረውን የሰው ልጅ ቀን ቢደርስ አምዳ ይፈርስ እንደሚባል ሊያድነን ቢመጣ የመጀመሪያ የመዳን ምልክታችንን እንዲያበስር የላከው ማንን ነው? ቅዱስ ገብርኤል ነው። የመላክ ነው። በዚህ ነው እንደነገር የምናመልከው የደስታ ነጋሪ። እስቲ አሁንም ደግሞ ቢሆን ለኛ ደግሞ እስቲ ደስታ ያብስረን። ደስታን ሲያብስረን እስቲ እንለምነን። አሁን እየተደሰትን ያለን በአሁኑ ጊዜያችን እስቲ ደስታ ይዞልን ይምጣ። በመጀመሪያው 5500 ዘመን በጨለማ ኑሮ ለነበረው ዓለም ደስታ ይዞ የመጣው መልአክ አሁንም ደግሞ ለኛ ደግሞ በእያንዳንዳችን በችግራችን ደስታ ይዞ እንደሚመጣ እስቲ መልአክ አሜን አንልም? ደስታ አንፈልግም? ሰላም አንፈልግም? ሰላም ስላለ ነው ልጅለን እግዚአብሔር እናገኘው ይችላል። የእያንዳንዱ አሳን ደቂቃ ሁላ ሰላም ትርጉም አላት፣ አስፈላጊነት አለው። እና የምን ታልኩኝ ወደ ዕለቱን ታሪክ ከውና ቅድም ሊቃውንቱ ሲዘምሩ የሰማችኋቸው አናንያ አዛርያ ሚሳኤል የሚባሉ ሰለፍ አይሰማኝም። አሁን ሲሰማኝ በዚህ ነው ቀጥል። እሺ እና የትምህርታችን ርዕስ መነሻው አጥፎ ኃይለ እሳት የሚል ይሆናል። ምን ማለት ነው? የእሳትን ኃይል አጠፉ። ይችን ቃል እስቲ በሏት። አጭር ርዕስ ነው የመረጥኩላችሁ፣ ሁሉም ያውቃል። የሰንበት ተማሪዎች በሉ እናንተ ጥቂት የቤተ ክርስቲያንን ድምፅ ሰምታችኋል። የእሳትን ኃይል አጠፉ በሉ እስቲ። የእሳትን ኃይል አጠፉ እነማን ናቸው? አናንያ አዛርያ ሚሳኤል። በምን ኃይላቸውን ያጠፉ? በሃይማኖታቸው ጽናት፣ በትዕግስታቸው፣ በእምነታቸው ማንን አጋዥና ረዳት ተልኮላቸው? ፈጥኖ ደራሹ ቅዱስ ገብርኤል መልአኩ ነዋ። እንግዲህ ይህንን ታሪክ ባጭሩ ገባ ስናየው ቃሉን የምናገኘው መቼ ነው? ታላቁ ሐዋርያ ቅዱስ ጳውሎስ በጻፈው ለዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 11 ከቁጥር 34 ላይ ነው ቃሉን የምናገኘው በመጽሐፍ ቅዱስ የእሳትን ኃይል አጠፉ የሚለው። እንግዲህ የእሳት ኃይል የጠፋው ለምንድን ነው? በእምነት ነው። ከሰሳለ ስለት፣ ከነደደ እሳት፣ ከታዘዘ መዓት፣ ከተወረወረ ጦር፣ ከማንኛውም ነፍጥ ሁሉ ሊያድን የሚችል ምንድን ነው? ሃይማኖት ነው። በእምነት ሆኖ ነው በሃይማኖታቸው የዳኑ እነዚህ 3 ደቂቅ። ይህን ባጭሩ ታሪኩ እንዴት ነው ብለን ስንል እነዚህ አናንያ አዛርያ ሚሳኤል የሚባሉ ወደ ታይ ታሪኩ ብዙ ነው። ከዚያ አልሄድም። ወደ ጫፍ ያለውን ብቻ ነው የዳኑበትን ምክንያት ብቻ ሁሉ ላቀርብ የምችለው እናንተ እንዳነሰለቻች ማለት ነው። በምርኮ ጊዜ ከወላጆቻቸው ጋር ከኢየሩሳሌም ወደ ፋርስ ወደ ባቢሎን አብረው ተማርከው ሄደዋል። ማን? 3 ደቂቅ 3 ልጆች። እንደገና ደግሞ የእህታቸው ልጅ ደግሞ ዳንኤል የሚባል ሌላማ ነበረ። እሱም እንደዚሁ አብሮ ተማርኮ ሄደዋል። በምርኮ ሀገር እንዲሄዱ እነዚህ 3 ልጆች በዚያ በስደት ሀገር ከሀገራቸው አምልኮተ እግዚአብሔር በኦሪት ጊዜ እስራኤላውያን ከሚያመልኩት ስርዓት አልወጡም፣ አልተናወጡም። በዚያው በእምነታቸው ጸንተው ያገለግሉ ነበር። እሳት ያጠፉበትና በእምነታቸው የዳኑበት ምክንያቱ ምንድን ነው? ይሄ ነው። ያለ እምነት መዳን አይቻልም። ተመልከቱ ምእመናን፣ በስደት ሀገር በግዞት ሀገር ተመልከቱ 70 ዘመን ሙሉ። እንግዲህ 70 ዘመን በአሁኑ ጊዜ እንዲያውም የአንድ ሰው ዕድሜ አይገኝም። በድሮ አባቶቻችን ነው እንጂ 70 ዘመን የሚሞላቸው በአሁኑ ሰዓት የታደሉት ናቸው። አንዳንዶች እንደዚያ ነው። በግዞት የሄዱ እነዚህ ሰዎች ስንት ዘመን ነው ያልኳቸው? 70 ዘመን። ከየት
ከኢየሩሳሌም ወደ ፋርስ ባቢሎን ጽርሜዶን ወደሚባለው ወደ ባይዳን እግዚአብሔርን ወደማያውቁት ሀገር ላይ ተሰደው ሄደው በሃይማኖታቸው እንደ ሀገራቸው ባይል እግዚአብሔርን እያመሰገኑና እየቀደሱ ይኖሩ ነበር። ይህ ነው እንግዲህ ከእሳት ሊድኑ የቻሉ። እንግዲህ ምንድነው ስናየው የዚያ የተሰደዱበት ሀገር ገዥ ናቡከደነፆር ይባላል። የሀገሩ ግዛት ባቢሎን ነው የሚባል። በዚያ ሳሉ እነዚህ ልጆች ልክ ተመርጠው ማለት ነው ለስልጠና እንደ ባቢሎን ወጣቶች መልከ መልካምም ስለነበሩ ከዳንኤል ጋር ከእህታቸው ልጅ ስልጠና ገብተው ለብዙ ጊዜ ሰልጥነዋል። ሰልጥነው ከወጡ በኋላ ምን አደረጉ? በባቢሎን አውራጃ ለእያንዳንዳቸው ሹመት ተሰጣቸው። ለማን? ለአናንያ፣ ለአዛርያ፣ ለሚሳኤል እንደገና ደግሞ ለዳንኤልም። ወደ ታሪኩ ብዙ ነው እንጂ የተሰጠባቸው ምክንያቱ ሰፊ አለ። ይህ ከሆነ በኋላ መቼም እግዚአብሔርን የያዘ ሰው ቅድም እንዳልኳቸው ማንኛውም ስራ ሁሉ ይከናወንለታል። አሸናፊ ነው። አዎ ከእግዚአብሔር ጋር አካሄዱን ያደረገ ሰው በስጋዊ ስራም ቢሰማራ በመንፈሳዊም ስራ ቢሰማራ በማንኛውም ነገር ቢሄድ ይቀድማል እንጂ አይቀደምም። እነዚህ ሰዎች እግዚአብሔርን አጋዥ ያደረጉ ስለሆኑ በፋርስ በባቢሎን ከነበሩት ከዚያው ከሀገር ሰዎች በስራ አፈጻጸማቸውና በንጉሥ ዘንድ በሚሰጣቸው ተልእኮ አፈጻጸም ሁሉ ከሌሎች የተሻሉ ሆነው ስለተገኙ እንደገና በእድገት ላይ እድገት እየተጨመረላቸው ሄዱ። ትንቢተ ዳንኤል ከምዕራፍ 1 ጀምራችሁ 1፣ 2 መጽሐፍ ቅዱስ መከታተል የለመዳችሁ ወጣት ካላችሁ እስከ 3 መጨረሻው ድረስም በጥሞና ብታነቡት የዚህን ታሪክ መነሻ ታገኙታላችሁ። የዚያን ጊዜ ምንድን ሆኑ? በሹመት ላይ ሹመት፣ በእድገት ላይ እድገት፣ በከፍታ ላይ ከፍታ ጨመረላቸው። የዚያን ጊዜ ምንድን መጣ? መቼስ ሰው አይደለ? የሰው ነገርኛ፣ የሰው አስተሳሰብ ሌላ፣ የእግዚአብሔር አካሄድ ሌላ። እንዴት እነዚህ በግዞት የመጡ በምርኮ የመጡ ናቸው። እኛ እዚያው ተወልደን እዚያው ያደግን ነን። እንዴት እነሱ መጥተው በማይረግም ሆነ በሹመት እንደገና ደግሞ የእነሱ እድገት ተሰጥቶ እኛ ወደ ኋላ ቀረን? እነዚህ እንዲያድገው የሚበልጡን ምንድነው የሚል ምንድነው? ምቀኝነት በዚህ ሀገር ሰው ተነሳ። ዛሬስ ምቀኝነት አይደለም ሰውን ሰው እያፈናቀለው፣ ሰውን ሰው እየበላው፣ ሰውን ሰው እያሳደደው ያለ ምንድነው? ተንኮል ምቀኝነት ነው። ምቀኝነት የሚመነጭ ከማን ነው? ከዲያብሎስ ነው። ከእግዚአብሔር ጋር ደግሞ በሚሄድ ሰው ምንድነው? ሰላም፣ ደስታ፣ ፍቅር፣ አንድነት፣ ቸርነት፣ በጎነት፣ የዋህነት ነው። ይሄ ምንድነው? የክርስቲያን ለኛ አጓጓዛችን ነው። እነዚህ 3 ደቂቅም በዚያ ሄዱ ነበር። ስለዚህ ምንድነው ተንኮለኞች ያሰቡት ነገረ ሰሪዎች መስተዋደያነ ነገር ይላቸዋል በባቢሎን ያሉት እነዚህን ሰዎች በስራም አይቻሉም። ማናቸውንም የተሰጣቸውን ስራ ሁሉ ሰርተው ይገኛሉ። በሌላም ነገር ደግሞ በአነጋገርም ሆነ በምን የተሳሳተ ነገር አይነጋገሩም። እነሱን ብቻ የምናገኝበት አንድ ነገር ብቻ አለ። ምኑ? በእምነታቸው በሃይማኖታቸው ሲሆን ነው። እንግዲህ ያሉበት ምክንያት ምንድነው? ንጉሱ ጣዖት አምላኪ ነበረ። ናቡከደነፆር አምልኮተ እግዚአብሔርን አያውቅም። ያ የባቢሎኑ ንጉስ። እነዚህም ጠላቶቻቸው እነሱን መቀኘው ነበሩት። እንደዚያ ናቸው፣ ጣዖት አምላኪዎች ናቸው። በዘንዶው በከይሲው እንደገና ደግሞ የጣዖት ምስል ጥጃ ቆመው እየሰገዱ የሚኖሩ ነው። ሀልዎተ እግዚአብሔርን አያውቁም ነበር። እነሱ ግን በሀገራቸው ከኢየሩሳሌም ይዘውት አምልኮተ እግዚአብሔር በኦሪትም ሲያቋርጡ ይሰግዱ ነበር። በዚህ ነው የምናገኛቸው አሉና ምን አደረጉ? ወደ ንጉሱ ወደ ናቡከደነፆር ሄደው እነዚህ ነገረ ሰሪዎች ንጉሥ ሆይ ልክ ርዕሱ ዘወርቅ ዳንኤል የተረጎመልህን በሕልም ያየውን ያንን ግንብ በሐቅላ ዱራን ላይ አቁመህ ስራና በቃልህ አዘዘህ። በእጅ ሰርተህ ለዚያ ምስል ያልሰገደ እጁ ለሰንሰለት ከብቱ ለማድየት አንገቱ ለስለት የሚል አዋጅ አዘዝ። ይህን አድርገህ ወዳጅና ጠላት ለይ። ይህን ካላደረግ
ትክክለኛውን ሰራተኛና ደረኛውን ሰራተኛ ልትለይና ልታውቅ አትችልም አሉ። እነማን ናቸው? እነዚያ ነገረ ሰሪዎች። እነማንን ለማግኘትና ለመጉዳት? እነዚህ ሶስት ልጆችን ከሰዓት በኋላ የሚድኑትን ማለት ነው። ተመልከቱ፣ ታሪኩን ተመልከቱ መነሻውን። ያን ጊዜ ይህንን ምክር ሰማና እሱም ንጉሥ ነውና ሰፊ ሀገር ሰፊ ግዛት ያለው ነውና አዋጅ አስነገረ። ግንቡ ተሰርቶ አለቀ። ተሰርቶ ታለቀ በኋላ የግንቡ ምረቃ ዕለት አዋጅ ተነገረ። ለምስል ዘወርቅ ዘገበርኩ በይዴከ ዘይሰገደ ለዝንቱ ምስል ዘገበርኩ በይዴየ ይትበርበር ቤቱ ወይታየድ ንዋዩ ወይትኮነን ነፍሱ። እንግዲህ ይህን ጣዖት ምስል ሳቆም ብዙ ወጪ አውጥቻለሁ፣ ብዙ ጉልበት ፈሶበታል፣ ብዙ ሰው ተራብሮበታል፣ ብዙ ድካም ተደክሞበታል። ለዚህ እኔ ስሰግድ የማይሰግድ ካለ በኔ ግዛት ውስጥ ካለ ማንኛውም ሰው ቤቱ ይተኮሳል፣ ንብረቱ ይወረሳል፣ ሰውነቱ በከባድ ቅጣት በእሳት በስለት ይቀጣል የሚል አዋጅ አውጅ ብለው ነው የመከሩት። ይህ አዋጅ ታወጀ። ከዚያ በኋላ ኦዴ ኦዲ እስከ ኩሉ ባውርተ ባቢሎን በባቢሎንና በአካባቢው አውራጃ ሁሉ አዋጅ ነጋሪ ዞረ። በዚህ ምስል ለተቆመው የማይሰግድ ቤቱ ይተኮሳል፣ ንብረቱ ይዘረፋል፣ ሰውነቱ ለስለት፣ እጁ ለሰንሰለት፣ አንገቱ ለስለት ተቆርጦ ይጣላል የሚለው አዋጅ ታወጀ። የዚያን ጊዜ ከዚያን ጊዜ ጀምሮ ምን አደረገ? የሐውልት ምረቃ ዕለት የሴቶች ዞረው የወንድ መኮንኑ የወርቅ ረበረብ ጀመረ። በቃ ልክኛ አሁን የቤተክርስቲያን መጠን እንደሚሰግደው ማለት ነው። ለዚያ ጣዖት ማለት ነው፣ ለቆመው ምስል። የዚያን ጊዜ ተከታታይ ልክ ሰላይ ማለት ነው። እነዚህ ሰለስቱ ደቂቅን እነ ዳንኤልን እና እነዚህን አናንያ አዛርያ ሚሳኤልን ሲድራቅ ሚሳቅ አብደናጎ ብለው ነው የሚጥሯቸው በእነሱ ስም። ለምን? ይህ የሀገራቸው ስም ነው፣ አናንያ አዛርያ ሚሳኤል የምንለው። በዚያ ደግሞ በግዞት ሀገር ደግሞ ሌላ የግዞት ስም አውጥቶ ጠርቶላቸው ነበር። የተማረከ ሰው በእነሱ ሀገር ቋንቋ ማለት ነው፣ በፋርሳውያን ክንክችም አላሉ። ከእምነታቸው ምንም አላደረጉም። የታወጀው አዋጅ ይደርስብናል ወይም ደግሞ ተሹመታችን እንሻራለን፣ ከማይረጋችን እንዋረዳለን፣ በእሳትም ብንጣል በቃ የፈለገው ይምጣ እምነታችንን ምንድን ያለው አንክድም፣ በሃይማኖታችን እንሞታለን የሚል ቁርጥ ውሳኔ ወሰኑና ሁሉ ሲረበረብ ሲሰግድ ለዚህ አንሰግድም ብለው ቀሩ። የዚያን ጊዜ ሄዱና ነገረ ሰሪዎች ለንጉሡ ንጉሥ ሆይ በባቢሎን አውራጃ በደረጃ ላይ ደረጃ፣ በከፍታ ላይ ከፍታ፣ በሹመት ላይ ሹመት በየቀኑ የደራረብክላቸው የነዚህ የእስራኤላውያን የምርኮ ልጆች እንደገና ቀጃዝማች ደራዝማች ብለህ ሹመሃቸው እያለ ራሳቸው ሰግደው እንደማሰገድ አስተምረው እንደማስተማር እንደገና አንሰግድም እምቢ ብለው ቀሩ ብለው ይነግሩታል። እንግዲህ ንጉሥ ደግሞ መቼም እንግዲህ በመንግስቱ ሊገባበት አይወድም አይደለም የሚባለው ትክክል ነው። ወዲያው ተቋጨ። ዋዘዘ ኃያላነ እደው ከያምፀወም ዋስሮም ደዊሆሙ እጅ እግራቸውን አስረው ኃይለኛ ወታደሮችን ሂዱ አምጧቸው ብሎ ላከ። ማን? ንጉሡ ናቡከደነፆር። እነማንን? እነዚህ አማኞች ተመልከቱ። ገና ከሩቅ ሲያቸው የወዳቸው ነበርና በስራቸው አንተሙ ሲድራቅ ወአብደናጎ እሙንን ውዝንቱ ነገር፣ እናንተ ሲድራቅ ሚሳቅ አብደናጎ እንዴ ይህ የሚነገረኝ ነገር እውነት ነውን? እውነትን የላቆምኩት ምስል አልሰግድም ብላችሁ እምቢላችሁ ቀርታችኋልን? ጠየቃቸው። የዚያን ጊዜ ምንድን ነው ያሉ? ልቡ ለጻድቁ እኩል ከማንበሳ ይላል። የእውነተኛ ሰው በእግዚአብሔር ለሚታመን ሰው ምንጊዜም ቢሆን በማንኛውም አደባባይ እንደ አንበሳ የታመነ ነው። አንበሳ በጫካ ሲኖር ማንንም አይፈራ። ሰውም ቢመጣ አዳኝም ቢመጣም አይፈራም እስከ ሞተ ድረስ። አራዊትም ደግሞ ከሱ ግንድ ናቸው እንጂ ከሱ በላይ አይደለም።
እና በእግዚአብሔር ያመነ ሰው ደግሞ ማንኛውም መከራ ቢደቀንበት አይፈራም እስከ መጨረሻ። ለምን? አሸንፋለሁ ብሎ ያምናል። በማን ኃይል? በእግዚአብሔር ኃይል። ዛሬ እኛ ክርስቲያኖች ይህንን ነው ማድረግ ያለብን፣ ማመን ያለብን። እዎ አሉት። እዎ ማለት ምን ነው? አዎን ማለት በቃ አምነ አዎን አንሰግድም። እዎ ኦ ንጉሥ ይንሰጠው ከገዝንቱ ነገር ወለምስል ዘወርቅ ዘገበርከ በይዴከ ይንሰግድ ሃሎ አምላክነ ዘፈጠረ ኪያከ ወኪያነ ሞቱ ያድነነ ምድየከ ወሚቶ ለይሳት። አሁን ቅድም አንድ ያላቸው ቃል ነበር ያልኩት። አልሰግድም ብላችሁ ታዲያችሁ አሁን ከሚነድ እሳት ላይ ባስጥላችሁ ማን ያድናችኋል አለ። እግዚአብሔርን የሚያምን ነበርና ያ ንጉሥ ያንን ጨምሮ እዚህ ላይ እንዳይሰጡ ንጉሥ ወይ አዎን ሌላውን ትእዛዙ ሥጋዊ ትእዛዝ ባዘዝከን ሁሉ ታዘዘናል፣ ፈጽመናል። አድርጉ ያልከን ሁሉ እናደርጋለን። በአንዲት ነገር በሃይማኖታችን ግን ይህችን አሁን የምትላትን ቃል በምንም ታምር ቢሆን አንቀበልም። ይህን ካልተቀበላችሁ ከሚንወድ ጉድጓድ እሳት ላይ ትጣላላችሁ ብለናል። አዎ ብትጥለንም ከዚህ የሚያድነን አንተንም እኛንም ሁላችንንም ሰማዩን ምድሩን ባሕሩን የብሱን የፈጠረ አምላክ አለ፣ እሱ ያድነናል አሉና ስለ ሃይማኖታቸው መሰከሩና አንሰግድም አሉ። በዚያን ጊዜ ንጉሡ ምን አደረገ? በቁጣ ላይ ቁጣ፣ በንዴት ላይ ንዴት ጨመረ። እንደገና ደግሞ በቅጣት ላይ ቅጣት አደረገ። ወዲያው ተናዶ ምንድነው ልብሳቸውን እንኳን ሳያልቁ ወምስለ አልባሰ አቆያጽያቴሆሙ ወምስለ ድርማኒቀቲሆሙ ይላል። ድርማኒቅ ማለት የውስጥ ልብስ ማለት ነው። በውስጥ ተደራቢ ልብስ እንዳላቸው ከሰናፊላቸው ከሸሚዛቸው በውስጥ ያለው ስጋራ እንደገና ደግሞ ተኩቴታቸው በራሳቸው ካደረገው ሁላ እናውልቅ ብለው ወታደሮች ሲሰጡት የለም እሳቱን ቶሎ ያቀጣጥለዋል። ቶሎ አንድ ጊዜያው ላይ ልብሱ ጭምር እንዲገላቸው አንድ ከሰውነታቸው ከለበሱት ልብስ ሁላ አንድ ሰዓት ገፉ እንዳለ አስራቸው በዚያ በሚነደው እቶነ እሳት ላይ ጣሏቸዋልና አዘዘ። ይሄ በባቢሎን ሀገር የመጨረሻው ቅጣት ነው። በሚነድ እሳት መጣል። የሞት ፍርድ የተፈረደበት ምንድነው የሚደረግ? በሚነድ እሳት ላይ ተጥሎ እሳት እየበላው ነው እንትን የሀገራቸው ሕግ ነው። በሮም ደግሞ በስቅላት ነው ይቀጣ ነበር። የስቅላት ውስጥ በእኛም ሀገር ነበረ ድሮ ይባላል። ለምሳሌ እነ በላይ ዘለቀ በስቅላት አለ የተቀጡት ነው ነበር። አሁን የቀረ ሰብአዊ መስል ሕግና ተጥሎ ስለሆነ የቀረ። እንደገና ደግሞ በአይሁድ ደግሞ በኢየሩሳሌም ደግሞ በድንጋይ ተወግሮ መሞት። በሌላ ሀገር ደግሞ እንደገና ደግሞ በግሪክ ደግሞ በሰይፍ አንገቱ ተኮልሎ መውደቅ። ለቅዱስ ጊዮርጊስ ሌሎች ሰማዕታት ሁሉ ለቅዱስ ጊዮርጊስ ያለቁበት የየሀገራቸው የሞት ሲሰጡ ይለያያል ሕግ ያለው። የባቢሎን ደግሞ ምንድን ያልኳቸው እሳት ኃይለኛ እሳት በጉድጓድ ተነዶ በዚያ ላይ ተጥሎ አይኑ እያየ ነፍሱ እያለ እሳት እየበላው እንዲሞት ማለት ነው። ያደርግባቸውና አሁን አንድ ቤት ተዘግቶባቸው በዚያ ላይ እሳት ቢለቀቅ አይን እያየ ጆሮ እየሰማ መሞት ከን እያወቀው እየነደርክ መሞት ነው። ሌላ ምንም አማራጭ አለው አይደለም። እግዚአብሔር ያደርሰውና የእነዚህ ሰዎች ቅጣት እንደዚህ ያለ ቅጣት እየተነሳባቸው የዚያን ጊዜ በሚነደው እቶነ እሳት ላይ ወታደሮችና ኃይለኞች እነዚህን አስረው ከነልብሳቸው ከነኩቴታቸው ከነማይረግ ልብሳቸው እየወሰዱ እየወረወሩ ጣሏቸው በዚያ ላይ። ይገርማቸዋል ምዕመናን። ያ እሳት ከሳይ ተቆፍሮ እቶነ እሳት የሚባለው ያ የምድጃ እሳት በጉድጓድ ውስጥ እንደ ምድጃ ተሰርቶ ነው የሚነደው። በዚያ ላይ የሚቀጣጠለው እሳት እንደዚህ ያለው ጽድ 49 ክንድ ተመልከቱት፣ ወደ ሰማይ ነበልባሉ ብቻ ተመልከቱት። ተፍሙና ከሚነደው ብቻ ነበልባሉ እየተጎረደ የሚሄደው ምላሱ 49 ክንድ ወደ ሰማይ ይወጣ። እነሱ የጣሉበት እሳት በምን ታውቋል ይሉ 49 ክንድ ሊሆን እንትን ዛፍ ነበረ እዚያው ላይ የዚያን ጫፍ በልቶ ተገኝቷል። የነበልባሉ እንትን በዚያ ወስዶ ሲጥላቸው የዚያን ጊዜ አምላካችን ያድናል የሚል እምነት አላቸው አይደለ? ቅድም እንግዲህ ሊቃውንቱ እሱ ላይ ሲወርሙ ወይም ደግሞ ሲዘምሩ የሰማችሁት አንዳለ ምንድን ነበር? አድነን የጊዜው አምላክን አይደለ? እግዚአብሔር ዛዳንኮሙ ለአናንያ ወአዛርያ ወሚሳኤል እምትሆነ እሳት ዘይነድድ። በጉድጓድ ውስጥ ተጥሎ ተቀጣጣይ ነገር ሁሉ ተጥሎበት
እስከ 49 ክንድ የሚነድ ከነበረው እቶነ እሳት አናንያ አዛርያ ሚሳኤልን ከሚነድ እሳት ያዳንክ አምላክ ሆይ ዛሬም እኛንን አድነን እያሉ ነው የሚጸልዩ። አሜን። አሁን ሁላችንም ያድነን ከሚመጣብን ማለት ሁሉ እሱ ከሚያውቀው እኛ ከማናውቀው ከታዘዘብን መስፈርት ሁሉ እንደነሱ አሁንም ያድነን። አምላካችን ያድነናል ብለን ማመን አለብን። እንደነሱ እኛም አሁን አዳኛችን ማን ነው? እግዚአብሔር ነው። ምን ከሆነ ካመን ነው፣ ዝም ብሎ አይደለም። ወዘይን ወለተአምን ወሰይት ካለ ከመያስምረው ወደ እግዚአብሔር አለ ሐዋርያ በዚህ ምዕራፍ ላይ ቅድም ያለ እምነት እግዚአብሔርን ማገልገል አይቻልም። ያለ እምነት ደግሞ ከመጣብን መከራ እንደነሰለስቱ ደቂቅ ደግሞ መዳን አንችልም። እምነት ካለን ነው። ተመልከቱ። እምነት በምን ይለካል? በስራ በተግባር ከእንደዚህ ያለ እሳት እንደ ወርቅ ተፈትነው ሲወጡ ነው። ወርቅ አሁን በእሳት ላይ ተጥሎ ሳይቀልጥ ሳይቃጠል ነጥሮ እንደገና ደግሞ በመልክ ላይ መልክ በጽሬት ላይ ጽሬት ጨምሮ ሲወጣ አይደል ወርቅነቱ የሚታወቅ? አዎ የቅዱሳንም ደግሞ የአማኞች በእንደዚህ ያለ እሳት ተጥለው ሲድኑ እንደሆነ እምነታቸው ሊታወቅ ይችላል። ተመልከቱ። ወዲያውኑ ተመልከቱ እንግዲህ የቅዱስ ገብርኤልን ውለታ የምናከብረው መልአክ ማለት ነው። ፈጥኖ ደራሹ መልአክ ከመቅጽበት ዓይን ቅጽበት ዓይን ማለት አሁን ዓይናችሁን እንዴት ለይቅለ የሚጨፍሮ መግለጽ ማለት ነው። እንግዲህ ሰከንድ ለክታቱታል ይቀደም ያንሰን እንግዲህ መለካት ይቻላል። በሰከንድ ትንሿ ወይ ማይክሮ ሰከንድን ተያግጀም ከሆነ እነሱ ሲያሳሰው ሲጣሉ ቅዱስ ገብርኤል ደግሞ ከእግዚአብሔር ታዘዞ ወረደ መልአከ እግዚአብሔር ወዘበጦ ነበልባለ እሳት ወረሰዮ ከመነፋስ ቆርን ለጊዜ ጽባ ከሰማያ ሰማያት ከእግዚአብሔር ታዘዞ መልአኩ ቅዱስ ገብርኤል ወርዶ 49 ክንድ የነበረ ያንቦገጎት የነበረውን እሳቱን ምን አደረገው? መታው በትረ መስቀሉ ወረሰዮ ከመነፋስ ለጊዜ ጽባ። አሁን የግና ዘመን አይደለም። የአሁኑ ወቅት ጥቢ የአዝመራ መሰብሰቢያ ማለዳ ውርጭ ነው አይደል? እንደ መደራ አካባቢ የሚጠፉ አካባቢ ስንሄድ አመዶ የመሰለው ውርጭ አለ። እንደዚህ እናገኛለን። ፀሐይ እስከሚደርስ ድረስ በጣም ወደ ቤተ ክርስቲያን ደስሰን ስንሄድ ይበላናል ወይ ቀደም ብለን ታዲያ እንደዚህ ያደረገው ነው እንዴ? የዚያን ጊዜ እነሱ በዚያ ሰዓት ላይ ሲጣሉ ቅዱስ ገብርኤል ደግሞ ከእግዚአብሔር ተልኮ ወዲያው በበትረ መስቀል ሲባርከው ያሳት እንደ ማለዳ ውርጭ ሆኖ ቀዘቀዘ። ወይኔ ከፈሙ ጤና ዘእሳት የእሳት ጠለሸት እንኳን አላገኛቸውም ነው። ደስ ይበላቸው። ይህ ነው ታምሩ። ይህ ነው እንግዲህ ዛሬ ቅዱስ ገብርኤል አንደኛውን ታሪክም በሰፊው ባንተርከው ይህን ደግሞ በቅንጭቡ የምንነግረው የምናከብርበት እንደ አናንያ እንደ አዛርያ እንደ ሚሳኤል ከታዘዘብን ማት ከወረደብን መቅሰፍት ከማንኛውም ደግሞ ከሚመጣብን ፈተና ሁሉ አድነን እያሉ ነው ሊቃውንቱ ሲያገለግሉ ሲዘምሩ ያደሩ። ቅድም ሲዘምሩ ተሰማቸው ነበር። አሁንም ያደነ ፈጣሪያችን የዚያን ጊዜም ምንም ተመልከቱት። ከውስጥ ልብሳቸው ከኩፌታቸው ከሸሚዛቸው ከቀጠላቸው እንግዲህ አሁን በክብረ በዓል አንድ ባለስልጣን ደራርቦ የሚለብሰው ልብስ ሁሉ እንደዚህ አድርገው እኮ ለብሰው የመጡትን ነው። ከዚያ ሁሉ ተጥሏቸው ምን ሆነ? የእሳት ጠለሸት እንኳን አላረፈባቸውም። ወይኔ ከፈሙ ጤና ዘእሳት። አሁን እሳት በሚነድበት ዘንድ እንኳን ጠጋ ብላችሁ ልትመቁ ሌላ ወደ እሳቱ ያልነበረ ሰው ጠጋ ብሎ ቢያሸታችሁ እሳት አይሸትም። ሰውነታችሁ ወይም ልብሳችሁ ይሸታል አይደለም? እነሱ ግን በዚያ እሳት ገብደው ወይኔ ከፈሙ ጤና ዘእሳት የእሳት ሽታ እንኳን የለባቸው እንኳን ሊፈጃቸው። በማን? በእግዚአብሔር ተአምር በቅዱስ ገብርኤል ተራዳይነት በእነሱ ሃይማኖት እንደዚህ ያለ ተአምር የተሰራበት ዕለት ስለሆነ ቅዱስ ገብርኤልን የምናከብርበት ዕለቱ ይሄ ነው። ከዚያ በኋላ እንዴት ሆነ ነው መጨረሻ ይፊት ላይ ማጠቃለያዋ ተመልከቱ። በጣም ይገርማቸዋል። ነገረ ሰሪ ክፉ ሰው እኮ ለጊዜው ሰው ይጎዳል እንጂ ኋላ ይጠቀማል። አሁን በዘመናቸው ያለ በሰፈራቸው ሊሆን ይችላል፣ በመስሪያ ቤታቸው ሊሆን ይችላል፣ በጎረቤታቸው ሊሆን ይችላል። ለስም ክፉ ሰው ያጋጥማቸዋል አይደለም? በጎ እያሰባችሁለት ክፉ የሚያሰብ እንደዚህ ነው። በጎ የሚያሰብ ለጊዜው ግን ነገር እየሰራ ከሰው ሊያጣጋ ይችላል። የሰውን እድልም ደግሞ ቁልቁል እድገት ሊያስቀር ይችላል። ነገር ግን ጨርሶ ማስቀረት ይችላል አይችልም? እሱስ ራሱ ይጠቀማል። እንደዚህ ያለው ሰው ይጠቀማል ወይ?
በጊዜው ወንድሙን ገሎ በወንድሙ ሬሳ ቆሞ እንኳን ሌላ ነገር አገኘው ቢመስለው ግፍና የወደው እግዚአብሔር ደግሞ እሱ ይበቀለዋል። እግዚአብሔር እዚህ መስተበቀል ጌታ እግዚአብሔር መስተበቀል ነው። እናንተ አትበቀሉ እኔ ልበቀልላችሁ ያለ እንጂ እግዚአብሔር ግፍን አይወድም፣ ይበቀላል። ተመልከቱ። ኋላ እንደዚህ እንዲያደርገው ነገር ሰርተው ኋላ ደግሞ ወስደው በእሳት የጣሏቸው ሰዎች ይመጣ ነው እንግዲህ ተመልከቱት። አጸፌታ በማን በእግዚአብሔር ትእዛዝ። የዚያው ጊዜ ያ ሰገነቱ ሆኖ ያው እንትኑ ማለት ነው ፎቁ ላይ ንጉሡ ናቡከደነፆር ትናንትና 3 ልጆች በእሳት ላይ ወስደን ጥለን ነበረ በላቸው ይሆን ወይስ ሃይማኖታቸው አዳነዋቸው ይሆን? ወነፍሰ ምንዋም አጅት ይላል። እንቅልፍ ነስቶት አድሮ ነበረ። መጀመሪያ መጥፎ ነገር ሲሰሩ መጀመሪያ ያጓጓል፣ ያስቸኩላል፣ በጎ ነገር ያስመስለን ማን ጠላታችን ዲያብሎስ። አሁን እንኳን ነው እግዚአብሔር አድርገው ያደርስባቸው መናገር አይገባም። ራሱ ሰው የሚገልሰው መጀመሪያ ጀግንነት ምን ይመስለው ይችላል? መጀመሪያ እንደው ደሊበርስ እንደው ያለ ምክንያት ሰው የሚገለው ተገደለ በኋላ እያለቀሰ አይደለም የሚሄደው እየተጠጠተ ወይኔ እያለ የሲፈታ ትዳር ሲፈታ እንደገና ደግሞ ጠላት ሲያበዛ ምን የሚያደርግ ማን ነው? ሰይጣን መጀመሪያ ይገፋፋል፣ ኋላ ደግሞ ያስጠጥታል። ይሄ እስቲና ንጉሥ ምን አደረገ? እንቅልፍ አጥቶ አደረ። መጀመሪያ እነዚያ ነገር ሰሪዎች ያሉትን ፈጽሞ ይተዋቸው ነው። ተዋቸው በቃ እንዳገራችሁ ባህል ማለት ይችኮ ነበረ። እነሱ አገራቸው ሌላ ነው፣ በመኮን ያመጣናቸው ይሄ አገራቸው ባህል ነው፣ ያገራቸው እምነት ነው። እነሱ ባይሰግዱ ተዋቸው በቃ እናንተ ነው ማለት ይችል ነበር። ነገር ግን ትእዛዝ የተጣሰብን ተናዱ መሰለውና ወዲያው ይጥሏቸው ነበር። ከጣላ በኋላ እንቅልፍ ነስቶ ስላደረ ሰገነት ላይ ሆኖ ቆሞ እንደይሳ እንዲያ ቅዱስ ገብርኤል ሲያድናቸው ማለት ነው። ወናሁ አሲረ መሰረስተ ሄደው ወደው ነስተይሳት ወይወድሰ እኔ አርባይተ ሄደው ያንሶሱ ማይከለ እሳት ወራቦ ሙሴ ይመስል ከሞልደ እግዚአብሔር። ተመልከቱ። ትናንትና 3 ልጆች አስረን በእሳቱ መካከል ጥለን ነበር። ዛሬ ደግሞ እንደገና ሰያው ማለት 4 ሰዎች በእሳቱ መካከል ይመላለሳሉ። አራተኛው ማን ነው? ቅዱስ ገብርኤል እዚያው ወርዶ ያዳመ ተገልጾለት ነው ያለው ንጉሥ። አራተኛው ግን አለ ወራሙሰ ከመወልደ እግዚአብሔር ይመስል። ተመልከቱ ምስጢር። አራተኛው ግን አለ የእግዚአብሔር ልጅ ይመስላል። ገብርኤል ይህን ወልደ እግዚአብሔር የምንለው ተመልከቱ። ሌላ ላይ ከሆንኩ ግን ወላዲተ ያብሰም ከጓዳ አምሳለ ገብርኤል መልአክ። እንግዲህ ራሱ መድኃኒታችን አምላካችን መድኃኒታችን ክርስቶስ ወደዚህ መጥቶ ያዳነን በገብርኤል ይመስላል። ተመልከቱ። ራሱ ለምን ሲባል ሰው አምላክ ሆነ፣ አምላክ ሰው ሆነ። በማን በእመቤታችን አማካኝነት ብለን ስናምን ወልደ እግዚአብሔር የእግዚአብሔር ልጅ የተባለው ማን ነው? ናቡከደነፆር መንፈስ ቅዱስ አፉን ከፍቶ ፊቱን ጸጥቶ እንዳናገረው የእግዚአብሔር ልጅ ተብሎ እንደተተረጎመ ነው። ቅዱስ ያሬድም የሚዞ ገብርኤል ቢል ወልደ እግዚአብሔር ብሎ ተናግሯል። የዚያን ጊዜ ምን አደረገ? እዚህ ላይ ያጠቃልለው ነው። አይዟችሁ ነው የምታዳምጡት አዳምጡ። ሌላው ምን ማናደርግ ዘወይ ለይስማ ብለናል። አንተ ወሲደ ያቆም ይስሐቅ አግብርተ እግዚአብሔር ነው ጻው እንዘይሳት እናንተ ወሲደ ያቆም ይስሐቅ አብደናጎ ወይ ነው ከሱ ይሳት ውጡ። በቃ አምላካችሁ አድኗችኋል። አምላክ ማለት የእናንተ አምላክ ነው። እንግዲህ ከዛሬ ጀምሬ እኔም የእናንተን አምላክ እንጂ ሌላ አላመልክም አለና ወደ እነሱ ሃይማኖት ተሳበ። ማን? ንጉሡ ናቡከደነፆር። ደስ ይበላችሁ። ይኸው ይላችሁ እግዚአብሔር መንፈስ ቅዱስ አድሮበታል። ወራሙሰ ይመስል ከመወልደ እግዚአብሔር። ሌላው ሰዎች ያላዩትን ቅዱስ ገብርኤል ይታያል። ረቂቅ ነው እኮ። አሁን ዛሬ ግን አብሮ አለ፣ በረድኤት አብሮ አለ። የናታምኑ አናምን አለ አብሮ። ግን በዓይናችን እናየዋለን አናየው፣ በረድኤት ግን አብሮ አለ ከኛ ጋር። የዚያን ጊዜ እንደዚያ ለአሕዛቡ ንጉሥ ማለት ነው ሲምረው አራተኛ አድርጎ ለሱ ታየው። ለሰለስቱ ደቂቁም እንኳን ማዳኑ ነው እንጂ አልታያቸውም። ተመልከቱ የእግዚአብሔር ምስጢር ረቂቅ ትታወት መንግስቱ ሰው መንግስት ዘላለም ወመኩናኑ ለትውልደ ትውልድ። የሁል ጊዜ የምንዘምረው መዝሙር ይህን ቃል የተናገረው ማን ነው? ናቡከደነፆር ነው። በትንቢተ ዳንኤል ምዕራፍ 3 ቁጥር መጨረሻው ለስታውት ታገኙት። መንግስቱ ዘላለም ወመኩናኑ ለትውልደ ትውልድ ብሎ ቅዱስ ያሬድ አቃንቶ ተናግሮታል። ይህን የተናገረው እሱ ነው።
ከዚያን ጀምሮ ኋላ ምን አሉ? እነዚያ ነገረ ሰዎች ደግሞ እንደለመዱ በሽት ክፉ መስራት የለመደ ሰው አፈር አይደለ? ንጉሥ ሆይ አትመናቸው አለ። ምን አሉ? በምታታቸው ነው። እየሰማችሁ ነው? ምን አሉ? የዳኑ አምላካቸው አይደለም ያዳናቸው። ይህም ደግሞ ቅዱስ ገብርኤል አራተኛው እሱ አንተ የተናገርከው አራተኛ ሆኖ አየሁት ያልከው እሱ አይደል ያዳናቸው? ማን ነው? አስማተኛ ናቸው፣ ሟርተኛ ናቸው፣ በምታታቸው ነው የዳኑ ነው አለ። እንግዲህ ሲፈርድባቸው እንግዲህ በባቢሎን አውራጃ እነሱንም እነዚያንም ሁሉ ጠበብተ ባቢሎን ተብለው ተሹመው ነበረ። ለአንዳንድ ነገሮች ዳንኤል እንዲያ ትንቢት በሾመበት ጊዜ በሟርት አስማትማ ከሆነ ይልቅ እናንተን ሁልጊዜ እንደ ፈረስ የምቀልባቸው እንደ ሰንጋ የምቀልባችሁ እንደ ፈረስና ሰግራችሁ እናንተ አይደላችሁ። በሉ እናንተ በሟርታችሁ ዳኑ፣ በሉ ጣሏቸው። እነሱ የገቡበት ጉድጓድ አለ። ተመልከቱ። ያን ጊዜ ምንድን አደረገው? ወስዶ በዚያ ጉድጓድ ጠፍቶ የነበረው እሳት ወዲያው ሲገቡ እንክትክት ያደረገና እነሱ በላቸው። እንግዲህ የክፉ ሰው የነገረ ሰሪ የተንኮለኛ ባልና ሚስትን የሚያፋታ ጎረቤታንን የሚያጣላ ሰውን ከስራ የሚያፈናቅል ሰውን ከሀገሩ የሚያሳድድ ያልተሰራውን ተሰራ እያለ ሰውን የሚያስገድል ሁሉ ኋላ መጨረሻ ዕጣ ፈንታው ምንድን ነው? ይሄ ነው። ለእኛ ላይታወቀን ይችላል፣ ለማንም ላይታወቀው ይችላል። እና ስለዚህ ምንድን ነው ምዕመናን መማር ያለብን? ሰለስቱ ደቂቅ በእምነታቸው ዳኑ፣ ክፉዎች ሰዎች በጥፋታቸው ጠፉ። ክፋት ያጠፋል፣ እምነት ያድናል። አዎ ጻድቅሰ በአሚን ያዩ፣ እውነተኛ ሰው በሃይማኖት ይኖራል፣ እውነተኛ ሰው ደግሞ በሃይማኖቱ ይድናል። እና እኛ ክርስቲያኖች ተብለን ስንኖር በዚህ ላይ እውነተኛ ሆነን ስለ እግዚአብሔር መስክረን እውነት ተናግረን ክፉ ነገርን ተጸይፈን በጎ ነገርን እየሰራን ወንድማችንን አፍቅረን መኖር አለን ማለት ነው። ይህ ነው ዋናው ትልቁ ነገር። አሁን ሲጣላን በምንድን ነው ዲያብሎስ ድል የነሳን? ፍቅር ነው የነሳን። ዛሬ እንደ ሀገርም ስናይ እንደ ጎረቤትም እንደ ዓለምም እንደ ማንኛውም ስናይ እኮ ፍቅር መጥፋት አይደለም። ዛሬ እርስ በርስ መጣላት የመጣ ፍቅር ቢኖር እኮ ሁሉ አይኖርም አይደለም። ተመልከቱ። የነሱ ግን ተፋቀሩ በእናቱ ብሎ ያንወራው እርስ በራሳችሁ ተዋዳችሁ ኖሩ ካለው በፍቅር ዚያየ በኔ ፍቅር ጸንታችሁ ኑሩ። በዚህ ተኖራችሁ የኔ ደቀ መዛሙርት እንደሆናችሁ ታውቃላችሁ። ከዚህ ተወጣችሁ ግን ምንድነው የሰይጣን ልጅ ናችሁ ያለ እና ስለዚህ ኦሆ በልዎ ለእግዚአብሔር እግዚአብሔርን እሺ በሉት፣ ጋኔንን ግን ምንድነው እምቢ በሉት ነው ያለ። ጋኔንን እምቢ የምንለው ምንድነው? ክፉ አለመስራት ነው። ለበጎ ነገር እንጂ ለክፉ ነገር ታዛዥ አለመሆን ነው። እግዚአብሔርን እሺ በሉት ብሎ ሲያዘዘን ሐዋርያው ምንድነው? አታድርጉ የተባልነውን ነገር ሁሉ አለማድረግ፣ አድርጉ የተባልናቸው ነገሮችን ደግሞ በጎ ነገሮችን ሁሉ መፈጸም ነው። በዚህ ነው በቃ ባጭር ነገር እኮ ነው። ማንኛውም ቤተክርስቲያናችን ይሄ ጉዳት አለው ይሄን አታድርጉ ብላ በየዕለቱ በመምህራን ወንጌል በካህናት አንደበት አድራ የምታስተምረው ትምህርት ሁሉ ያንን ጠብቆ መኖር ነው። በቃ እንግዲህ አታድርጉ አድርጉ የተባለውን ማድረግ ማለት ነው። አታድርጉ ደግሞ የተባለው ምንድነው? ልክ ሲጠቃለል ምንድን ያለው በወንጌሉ በራስ ሊደረግብህ የማትፈልገውን በወንድም አታድርግ አለ። አሁን አንድ ሰው ይገላል፣ ራሱን ቢገሉት ይወዳል። እስኪ ተመልከቱ። የከባዱ ነው የመጨረሻው ኃጢአት ነው ወደ መግደል። እንደው ቀላሉ እንኳን ስድብ አሁን ኃጢአት አይመስልም። አሁን የተሳዳቢው እሱን ሊሰዱት ይወዳል አይወድም። ክብሩ ቢነካ ወይም ደግሞ ያለ ስሙ ቢሰጠው አይወድም። ያንን እንግዲህ ለራሱ የማይፈልገውን ነገር ማንኛውም ነገር ቢመጣ በወንድም ላይ ያለ ማድረግ ነው። በቃ ነገር ክፉ ነገር ደግሞ ሰይጣን ፈተና ሲመጣ ደግሞ በበጎ ነገር መልሶ መቀናናት ማለት ነው። ይሄን ካደረግን ምንድነው ውሉደ እግዚአብሔር የእግዚአብሔር ልጆች ወልድ ውሉደ ጥምቀት ተብለን በክርስቶስ ክርስቲያን ተብለን በምድርም አሸናፊዎች እንኖራለን። በኋላም ደግሞ ጠላታችን ሰይጣንን አሸንፈን የመንግስተ ሰማያት ወራሾች የእግዚአብሔር ቤተሰቦች እንሆናለን ማለት ነው። እና ይህን እንድንሆን ነው እንግዲህ ቤተክርስቲያን ልብሷን ታስተምር። እንግዲህ እስካሁን ድረስ
ያዳመጣችሁንም እናመሰግናለን። አንዲት ቃል እንኳን መስማት ይችላል ራሷ ዋጋ አላት። አሁን ደግሞ በዚህ ላይ ዝም በሉ ተው አዳምጡ ብለን ስንል ለወንጌል ጆሮን አለመስጠት ማለት ምን ማለት ነው? ለእግዚአብሔር አለመታዘዝ ማለት ነው። አታድርጉ የተባሉትን እያደረጉ ነው ያሉ። እናንተ ደግሞ ካዳመጣችሁ እዚህ ያላችሁት እዚሁ እየሰጣችሁ ድረስ ያሉትን በርቀት ያሉትን ቢሆን አዎ ህሊናቸው ወደዚህ የሆኑትን ሰዎች ተውን አውቃችኋል። አንድ ባንድ ወዲያ ድረስ በተለይ ወደዚህ ወደ እናቶች እኮ አካባቢ እኔ እንጃ ጥሩ አይደለም እና እንደዚህ ያለው ነገር ይለመድ። እዚህ ቦታ ላይ ካልተማር የታችሁ መጥቶ ማን ሊያስተምራችሁ ነው? ማን ሊያስተምረን ነው? ይሄ እኮ ነው ወንጌል ስላልተማርን ስላላወቅን እኮ ነው እርስ በራሳችን እየተጠላላን እና ቤተክርስቲያናችን የምታስተምር ጊዜም ስለ ሰላም ነው። ማይሌቱ እንኳን የአገልግሎቱ ሊቃውንት ሲጀምር ሰላም ተብሎ ነው የሚጀምር፣ በሰላም ነው። ሲያልቅ ደግሞ ምንድን ነው የሚያልቅ? በሰላም ነው። ቤተክርስቲያን የሰላም ባለቤት ናት። ሰላምን ነው የምታስተምር። ሁልጊዜም ስብከቷ ሰላም ነው። የሚሰማት አጣ እንጂ ይህን ድምጿን የሰማ ይድናል፣ ድምጿን ደግሞ ያልሰማም ደግሞ እንግዲህ ምንድን ያደርጋል? መስሚያ ጆሮ ደግሞ ወደፊት ልቡና ይስጠው ብሎ ከመጸለይ በስተቀር ሌላ ማድረግ የለንም እና ስለዚህ ያስተማረን የገሰጸን እስካሁን ጊዜ ያቆየን ልዑለ ባሕርይ እግዚአብሔር አምላካችን ክብር ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ አማላጅነቷ ከሁላችን ጋራ ለዘላለም ጸንቶ ይኖር። እንግዲህ ያለ እመቤታችን መቼም እሷ ናት የእናት አማላጅ። እናት መቼም 10 ቢበድላት በልጁ አትጸናም አይደለ? ልጁ ክፉ ቢሆንም እባክህ በጎ አስብልኝ እያለች እንደገና ደግሞ ታማልዳለች ክፉን እያወቀች። እሷም ለእኛ እንደዚያ ማለት ናት። እኛ እናት ያለን ሰዎች ነን። ሌሎች ግን እሷ እንደኛ ሰው አይደለች አታማልድም የሚሏሉ የዘመኑ ሰዎች። እነዚያ እንግዲህ እናት የሌላቸው ወላጅ አልባ ልጆች ማለት ናቸው። እነዚያ ወላጅ አጦች ናቸው። እኛ ግን እናት አለችን እመቤታችን። አባታችን ኢየሱስ ክርስቶስ አለ ማባሉ አምጥቶ የፈጠረን ሳይፈጠረን ሳንፈልግ ፍጠረን ሳንለው ፈጥሮ ያመጣን አምላክ እሱ ወደ በጎ ነገር መልሰን እያልን ያድነናል ብለን ስናምን አሁንም አድነን እያልን እየጸለይን የዛሬ ዓመት በሰላም አድርሶ ከምንፈራው ነገር ሁሉ ሰውሮ የሀገራችንን ሰላም ደግሞ በሰሩ መልሶልን ይህንን በዓል እንድናከብር የቅዱስ ገብርኤል ተራዳኢነት የፈጣሪያችን ደግሞ ቸርነት ከሁላችን አይለይ። የስብሐት ለእግዚአብሔር አሜን። ይጸልይ